እሷም በጣም ቀማሚ ናት። ግልጽ ለጋርጋት በጣም ነው እንዴ እንደዛ የመጣሽ ቴክስት አታሳይ ማለት ነው። ሄርሜላ በዚህ ልክ ጭንቅላት እንደማይሰራ አይገባኝም ነበር። ቴክስት ቢልክልሽም ባይልክልሽም ጉዳይ አይደለም እያልኩ ነው። አይ ጭንቅላት አይሰራም። ተመርመሪው። ቢልክልኝም ነው ቢልክልሽም ባይልክልሽም ጭንቅላት እያሰበ ያለው ነገር ቢልክልሽም እንኳን ሳይላከ ባይልክልሽም በቃ ምንም ማድረግ አይቻልም። ስለዚህ ተጫወተብሽ ነው እንደዚህ የምትሆኝ። ሰላም ጤና ይስጥልኝ ውድ ተመልካቾች፣ እንግዲህ ዛሬም ተመልሼ መጥቻለሁ። እንግዲህ በሌላ ቪዲዮና በሌላ እንግዲህ ጉዳዮች ተመልሼ መጥቻለሁ። ዛሬም እንግዲህ እና አብርሃም ለቀዋል ማለት ነው። በሌላ በአዲስ ጦርነትና በጋለ እንግዲህ አደገኛ በሆነ ቪዲዮ ነው የመጡት። ትላንትና እንግዲህ እንደዛ ከተፈጠረ በኋላ እንግዲህ ዛሬም አዲስ ነገር ለቀዋል ማለት ነው። እሱን እንግዲህ አብረን ሪያክት የምናደርግ ይሆናል። እንግዲህ ቻናሉ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። ላይክ በማድረግ እንግዲህ ይህን ቪዲዮ ጀምሩ። አሁን ወደ ቪዲዮ እንገባለን እና ደግሞ ዛሬ ምንድነው ላሳያችሁ በዋነኝነት የጠራችሁ ምክንያት አብርሃም ለኔ ጻፈልኝ ነገር አለ። የጻፈልኝ ወይስ ደግሞ የቀረጻችሁት ቪዲዮ አለ? አብርሃም የጻፈልኝ ነገር አለ። እንደፈለክ ልታወራ ልታስብሻለህ። የጻፈልኝ ነገር አለ። ያዝ በለው። እንግዲህ እዚህ ጋር እንግዲህ ተመልካቾች እያያችሁት እንዳለው እንግዲህ ሩታውንም እንግዲህ ሄርሜላ የቁረጥልሽ እንኳን ፍቅርን ብቻ አይደለም እኔ ጋም እየተመላለሰ አይነት ነገር ነው እንግዲህ እያለቻት የሚገኘው። እኔ ያልገባኝ ግን ሩታ ምንድነው እቅዷ? ከዚህ ነገርስ ምንድነው የምታገኘው? እውነት አብርሃም እንደዚህ እውነት ልክ እንደዚህ መረጃ እንደምትይዝበት እያወቀ ያጠፋሉ ወይ? ይሄ ነገር ጥያቄ ውስጥ መግባት አለበት ተመልካቾች። ምክንያቱም ሜሴጅ ነው። ሜሴጅ ከላከላት በኋላ ሩታ ይሄን ነገር እንደማትጠቀምበት እሱ እንግዲህ ጅል አይደለም። ይሄን ያህል እንግዲህ ከሩታ ጋር ያለውን ጸብ ያውቃል። ነገር ግን እንዴት አምኗት? ማለትም ቢልክ በአካል አግኝቶ ቢላት ነው እንጂ የሚቀለው ቴክስት ሊልክ አይችልም ባይ ነኝ። ምክንያቱም ቴክስት እንደ ማስረጃ እንደሚያዝበት ግልጽ ነው። ይሄ ልጅ አሁን እንደዚህ አይነት ስህተት ይሳሳታል ወይ? ሲቀጥል ደግሞ ሩታስ ከዚህ ምንድን ነው የምታገኘው የሚለው ነገር እንግዲህ አጠያያቂ ነው። ለማንኛውም እስኪ እንቀጥል። ገብተህ ላሳይ እችላለሁ። ገብተህ ስልኩን ማየት ትችላለህ። ስልክ ቁጥሩን ማየት ትችላለህ። ቴሌግራም ፔጁን ማየት ትችላለህ። እያንዳንዱ ነገር ላሳይ እችላለሁ ዳኒ እና ይኸውልህ ይሄ ቴሌግራም ፔጁ ነው እሱ። ገብተህ ፕሮፋይሉን ማየት ትችላለህ። እና የጻፈውንም ማንበብ ትችላለህ። ምንድነው እያለ ያለው? ይሄን ነገር በደንብ መረዳት ትችላላችሁ። አብሬሽ መሆን እፈልጋለሁ። ከዚህ በኋላ አብረን ኑሯችንን እንኖር። እኔ አንቺን በጣም ነው የምወድሽ። እስከዛሬ እያደረግን የነበረው በሙሉ ትላንት ማታ እንግዲህ ይሄ ነገር ትክክለኛና እውነተኛ ነገር ነው ማለት ነው። አሁን እንግዲህ እንዳሳየቻቸው ከሆነና እንግዲህ የሁለቱን የሄርሜላንም እንዲሁም ደግሞ የዳኒንም ሪያክሽን እንዳያችሁት እንግዲህ እውነት የሚመስል ነገር አለው። ሲቀጥል ደግሞ እሷ በኮንፊደንስ ስልኩንም ተመልከቱት፣ ቀኑንም እዩት። እንግዲህ ሙሉ ቴክስቱንም ስታሳያቸው ነበር። በዚህ መሀል ግን እንግዲህ ብዙዎቻችሁ የተመለከታችሁ ይመስለኛል። የሄርሜላ ፊት እንግዲህ ሲጠቁር እያያችሁት ይመስለኛል። እንግዲህ ልጅቷ በንዴት ውስጧ እየተብሰለሰለ ነው የሚገኘው። እንግዲህ እንደምትመለከቱት ምንም ያልመሰላል፣ ለማስመሰል በጣም ጥራለች። ነገር ግን ፊቷ ላይ በጣም አደገኛ ንዴት ነው የሚታየው። ዳኒ እንግዲህ እንደምታውቁት ነው። ዳኒ ነው፣ ምንም አይደንቀውም። ጀስት ዝም ብሎ እንግዲህ እዚህ ጋር እንዳጋፋሪ ነው እንግዲህ ከሁለቱም ጎን ነው ነው እንጂ ምንም አዲስ ነገር የለውም። የሱ ልጅ እዚህ መከሰትም ምንም ጥቅም የለውም። እንደው እዩልኝ ላይክ እንደ ማስረጃ ወይም እንደ ታዛቢ ካልሆነ በስተቀር የሱ መገኘት እኔ ምንም አይገባኝም እዚህ አካባቢ። ነገር ግን የሄርሜላ ፊት እንግዲህ እዚህ ጋር በጣም ተናዳ ነው የምትገኘው። ይሄ ነገር እንግዲህ ሩታ እንደፈለገችው እየሄደላት እንደሆነ ነው የሚያሳየው። ምክንያቱም ሩታ ይህን ነገር የምትጠቀምበት እንግዲህ አንደኛ አብርሃምንም በስነ ስርዓት ነው ያገኘችው። ሲቀጥል ደግሞ ሄርሜላንም እንግዲህ ለማቃጠልና ምን ያህል ስህተት ውስጥ እንዳለች እንዲሁም ደግሞ አብርሃም ሙሉ ለሙሉ እንዲቆርጥላት እያደረገች እንደሆነ ነው የሚገባኝ። ነገር ግን ይሄ ነገር ምን ያህል እውነት ነው? ሲቀጥል ደግሞ አብርሃም ሲመጣስ ምን ይላል? እሱን እንግዲህ አብረን የምናየው ይሆናል። ለማንኛውም እንቀጥል። ነው እሷ ፍላጎቷ ገባህ አይደለ? ኮንፊደንስ የላትም በራሷ እንደማይመለስ ታውቃለች። ማንተ ነበር የጠራሁት? አብርሃም
እሺ እንግዲህ ኮርማው መጥቷል ማለት ነው። እንግዲህ አሁን ምን ብሎ እንደሚያስተባብል ተመልካቾች እኔ በጣም ለማየት ቸኩያለሁ። ምን ብሎ ይህን ነገር እንግዲህ እንደሚዋሽና ምን ብሎ እንደሚያስተባብል ማየት ፈልጋለሁ። በእርግጥ ሄርሜላ ያለችው ነገር እዚህ ጋር ትክክል ነው። እንግዲህ ይህን ነገር ሩታ ለሷ አስባ እንዳልሆነ ግልጽ ነው፣ ኦቪየስ ነው፣ ለሁላችንም ግልጽ ነው። ሩታ አሁን ላይ እየተጫወተች ያለችው ጨዋታ እንግዲህ ሄርሜላን የማናደድ ሄርሜላን ተስፋ የማስቆረጥ ጨዋታ ነው እየተጫወተች ያለችው። በዚህም እንግዲህ ሄርሜላም እሱ ነገር የተሳካ ይመስለኛል። ሄርሜላም እንግዲህ ተስፋ ቆርጣለች። ኦልሬዲ ወደ ሌላ ነገር ውስጥ እየገባች ነው። በቃ ኦልሬዲ ቆርጦላት እየወጣ ነው። በተለይ በላይ ስለ አብርሃም እየመጣላት ያለው ነገር እንግዲህ በጣም የሚያስደንቅና በጣም እንግዲህ ልጅቷን ተስፋ የሚያስቆርጥ ነገር ነው። እንግዲህ ድጋሚ እየሰማች ያለችው ነገር በሱ ልጅ እንግዲህ ተስፋ እንድትቆርጥ ሙሉ ለሙሉ ከውስጧ እንዲወጣ የሚያደርግ ነገር እንደሆነ ነው እንግዲህ እየተመለከትን ያለ ነው ተመልካቾች። እስኪ ለማንኛውም እሱ ደግሞ የሚለውን ነገር እንስማና እንመልሳለን። እውነት አለኝ ብለህ ስለነበር ነው ገባ። በዚህ ጋር ደግሞ ዞረ ደግሞ ድጋሚ ለሩታ ቴክስት አደረጋለሁ። ስለምንድን ነው እያወራለሁ? ለአብርሃም ይሄው ቴክስት ያደርጋለሁ። ደስ ሲል እኮ ሁሌ የሚገርመኝ እሱ ነው። አብረን እንድንሆን ፈልጋለሁ፣ ካንቺ ጋር እንድመለስ ፈልጋለሁ፣ በጣም ይቅርታ አድርጊልኝ ምናምን እያልክ ያለው የት አለ? ይሄውና ስልክሽ ነው አምጪው እንዴ ማን ጽፌ ለሷ ስልክ ቁጥሩ ያንተ ነው። ኦኬ ራሱን አያውቅም ነበር ዳኒ፣ ለዛ ነው እኔ አብርሃም ለሷ ጽፌ አጅሬው ሌላ ነገር ውስጥ ገብቷል። እንግዲህ ዳኒም ቆፍጠን ብሎ እየተከራከረው ነው የሚገኘው። ስልክን አውቀዋለሁ ስለዚህ አትከራከረኝ እያለ ነው። ዳኒም እንግዲህ እየዋሸ መሆኑን በግልጽ እየተመለከተ ነው የሚገኘው። እንግዲህ ሄርሜላንም እንደምትባት እንግዲህ ምንም ማለት አልፈለገችም። ጀስት ዝም ማለት ነው የፈለገችው። በቃ ልጅቷ እንደወጣላትና እንደመረራት ነው የሚያስታውቀው። እንግዲህ ፊቷ ላይ እንደሚነበበው። አብርሃም ግን አሁን ላይ ምን ብሎ ሊያስተባብል ነው? የእሱ ስልክ ነው ወይ ሌላ ሰው ላከብኝ ነው ሊል የሚችለው ኦብቪየስሊ። ከዚህ ውጭ ግን እኔ አላኩም የራሱ ስልክን እንግዲህ ወደ እሷ ቴክስት አላኩም ማለት ይሄ ኮምፕሊትሊ በቃ በጣም ውሸት ነው ይሄ። ስለዚህ አሁን ላይ ምን ብሎ ያስተባብላል የሚለው ነገር እኔ አብርሃም ግራ እየገባኝ ነው። ምክንያቱም አወሻሹ ራሱ ትክክል አይደለም፣ እየተንቀጠቀጠ ነው፣ ግራ ተጋብቷል፣ አወራሩም ልክ አይደለም። ይኸው ሩታም እንግዲህ በኮንፊደንስ ነው ልጅቷ በጣም እያስረዳች የምትገኘው። በቃ ልጁ ጭራሽኑ ሌላ ታሪክ ውስጥ መግባቱን እየተናገረች ትገኛለች። እስኪ ምን ብሎ እንደሚዋሽ እንግዲህ እንመልከት። ለማንኛውም ልከላታል ነው ተክስቶ ሄርሚ ስለተጻፈው ነገር ራሱ ማቆ ታሪክ የለም። እንዴት እሺ ቴሌግራሙን አታውቅም ይባል አብርሃም እንዴ ኖርማል ቴክስት እንዴ ነው እኔ አይደለሁም ልትለኝ የሚችል ስልክ ሌላ ሰው ጋር ነው አብርሃም። እሺ ንገረን። ስልክ ማመን የፈለከውን ማመን ትችላለህ፣ መቀበል የፈለከውን መቀበል ትችላለህ። አንቺም ብትሆኚ ማመን የፈለክሽውን ማመን ትችላለህ፣ መቀበል የፈለክሽውን መቀበል ትችላለህ። አስሩ እየመጣ ይሄንን ግቢ ይሄንን ውጪ ስላለሽ መታምኝና የምትቀበይ ከሆነ አንቺ የራስሽ ጉዳይ በቃ ነው ያገባኝም። ሰምኛለሽ ያዝ በለው እንግዲህ ወገን ምን እያደረገ ነው ያለው ይሄ ልጅ? ምን እያወራ ነው አሁን? አብርሃም ሙሉን ነገር እንግዲህ ከማስረዳትና ይሄ እኔ አላደረኩም ይሄ እንደዚህ ነው የተደረገው ብሎ ከማስረዳት ይልቅ ምን እያለ ነው? እኔ ለምን ታምኛቸዋለሽ? እንግዲህ እኔ ሰርቅ ያለው አልሰረኩም አይደለም። ለምን ታምኛቸዋለሽ? አንቺ እኔም ብቻ ነው ማመን ያለብሽ እያለ ነው እንግዲህ የሚገኘው። ምን አይነት እንግዲህ አካሄድ እንደሆነ ምን አይነት አረዳድ እንደሆነ አላውቅም። ምን ማለት ነው እንደዚህ ማለት ነው ያልገባኝ ነገር። እኔም ብቻ እመኚ ካልሆነ ከህይወቴ መውጣት ትችያለሽ ከፈለግሽ እያለ ነው እንግዲህ ልጅቷን እየጮህባት የሚገኘው። ምን መጀመሪያ ስለተጠየቀው ነገር መመለስ አልቻለም። ይሄ ልጅ እንግዲህ እየዋሸ መሆኑ ግልጽ ነው ማለት ነው ተመልካቾች። አንድ ሰው ሰርቆ ተይዞ ለምን ሰረቅ ሲባል እንዴት እነሱን ተሰማቸዋለህ ብሎ መከራከር ፌር አይደለም። ይሄ ትክክለኛ ነገር አይደለም። እቺ ልጅ እንግዲህ ልከዋል ወይ ብላ ጠየቀችው በስነ ስርዓት። አላኩም በቃ ይሄ ትክክለኛ መልስ። እኔ አላኩም ወይ ስልክ ተሰርቋል ወይ የሆነ ነገር ሆኛለሁ ነው እንጂ ማለት ያለበት ለምን ታምኛቸዋለሽ ማለት ምንኛ ነው። ስለዚህ ይሄ ልጅ እንግዲህ ሙሉ ለሙሉ እየዋሽ እንደሆነ ነው እንግዲህ የሚታየኝ ተመልካቾች። እስኪ እናንተስ ምንድን ነው የምታስቡት? ይህ ልጅ እውነት እየዋሽ አይደለም? እንደዚህ መከራከር ውስጥ ምን የሚሉት ነው? እነዚህ ልጆች እንግዲህ ቴክስቱን አሳይተውታል። ቀጥታ ቴክስት ነው እንግዲህ ማንም ሰው ሊጽፈው አይችልም። ምናልባት ስልኩን ሰርቀውት ከጻፉ ነው እንጂ ከዛ ውጭ ምንም ነገር ሊከሰት አይችልም። አብርሃምም እንደዛ ለማለትና እንደዛ ለማስተባበል እንኳን እየሞከረ አይደለም። ከዛ ውጭ እንግዲህ እሱ እኔን ካላመናችሁኝ ነው
እንጂ ሌላ ሰው መስማት የለባችሁም፣ እኔም ብቻ እመኑኝ ነው እያለ ያለው እና ምንም እየተረዳሁት አይደለም። ይህ ልጅም ወዴት እየሄደ እንደሆነ ነው ያልገባኝ። እስኪ ለማንኛውም እንቀጥል። እኔ የሆነ ነገር ባሳዩሽ ቁጥር አብርሃም እዛ ነገር ላይ አለ ማለት ነው። አብርሃም እኔ ይሄ ነገር አይመለከተኝም እያልኩ ነው። አብርሃም እንዴ ምን ሆነሃል? ሄርሜላ የሚፈልጉት እነሱ እኔና አንቺን እንዲህ ማጨቃጨቅና እኔና አንቺን ማጣላት ነው። አለቀ በቃ። ይሄንን ደግሞ ካወቅሽ ከባነንሽ መማነን ትችያለሽ። እኔ ደግሞ ብዙ ነገሮችን ስላየሁኝ እንደዚህ አይነት ቴክስት አያስደነግጠኝም። ሩታ አንቺ ወደሽዋል፣ ከፈለሽ ለኔ በየሰዓት እንደዚህ አይነት ነገር እያመጣሽ አታሳየኝ እያልኳት ነው። ገባህ አይደለ? የሚገባት ከሆነ አታሳየኝ፣ እንደዚህ አይነት ቴክስቶችን መተሽ አታሳየኝ። ወይኔ አብርሃም ማምለጫ አጣ፣ ወገን ማምለጫ አጣ። ልጁ በቃ ተጨንቋል። አሁን ላይ እጅ ከፍንጅ ነው የተያዘው። ከዚህ በኋላ ምንም ማድረግ አይችልም። ይች ልጅ እንግዲህ ከዚህ በፊት ከፍቅር ጋር እንግዲህ አንድ አልጋ ላይ የያዘችው አሁን ደግሞ እንግዲህ እንደምታዩት ደግሞ በሌላ ቴክስት እንደዚህ እንግዲህ ሌላ ቅሌት ተይዞበታል። ይሄ ልጅ እንግዲህ ላጠፋው ጥፋት እንግዲህ ምክንያት ማቅረብና እሱ እንዳላጠፋ ማሳመን ስላልቻለ እንግዲህ መጮህን እየመረጠ ይገኛል። በጣም እየተቀበዘበዘና በጣም እንግዲህ ግራ ተጋብቶ ነው እያያችሁት ያላችሁት። ይህ ልጅ እንግዲህ በእርግጠኝነት ይህን ቴክስት እንደላከው ነው እኔ ማምነው ማለት ነው። ይህን ቴክስት ሆን ብሎ ልኮታል። ነገር ግን እሱ ምን ያህል ጅል ቢሆን ነው ሩታ አታጠቃኝም ብሎ እንዴት ቢያስበው ነው ይህን ቴክስት ቀጥታ እንደዚህ እንግዲህ እንደዚህ እንደ ማስረጃ ይዛበት እንደምትመጣ እያወቀች እንዴት ነው እንደዚህ እያደረገው ነው ያልገባኝ ነገር እንጂ ይህን ቴክስት በእርግጠኝነት እሱ ነው የላከው ከሱ ውጭ ወይ ደግሞ ሌላ ሰው በሱ በኩል እንግዲህ እሱ ስልክ ተቀብሎት ልኳል። ከዚህ ውጭ ሌላ ነገር ሊሆን አይችልም። ስለዚህ ይህን ነገር እንደዚህ ከሚቅበዘበዝ በስነ ስርዓት ለማሳመን ቢሞክር ጥሩ ነበር። ነገር ግን ይሄ ልጅ እንግዲህ ውሸታም እንደሆነ ነው እያስፎገረበት ያለው። ለማንኛውም እስኪ እንመልከት እንግዲህ ሆነ ለምን ፈልጋለሁ አይደል? አብርሃም ልታወሪኝ ፍቃደኛ ነህ? አዳምጠኝ። እኔ ስልኬን አሳይሻለሁ፣ ሁሉንም ነገር ለነሱ ማሳየትም አይጠበቅብኝም። አብርሃም እኔ እኮ ቴክስት ስለጻፍክ አንተ ጻፍክላትም አልጻፍክላትም አልደነቀኝም፣ አልሞቀኝም፣ አልበረደኝም። እኔ ስለሰለቸኝ ማለት ነው እኮ ነይና ነው ኦኬ አብርሃም አሁን ተነክቷል። እንግዲህ እዚህ ጋር ምስክሮቹ ስላሉ ልጅቷን እንግዲህ እዛ ወስዶ ሊያሳምናት እንግዲህ ወደዛ ገሸሽ አድርጓታል። አሁን እንግዲህ እዛ ሚላትም ብሎ እንግዲህ ሊያሳምናት እንደሚችል ነው የሚገባኝ። ከዚህ በፊትም እንግዲህ ለብቻዋ እያገኛት ብዙ ነገሮችን ሲላት እንግዲህ አምና እሺ ብላ ስትቀበል የተመለከተን ይመስለኛል ተመልካቾች። አሁንም እንግዲህ ይዟት ሄደው በእርግጠኝነት አሳምኖ መክሮ እንግዲህ ይመልሳታል። እኔ ምን እንደሚጠቀምባት ባላቅም ልጅቷን ብቻዋን ስትሆን እንግዲህ ፍዝዝ ድንዝዝ ነው የምትለው። እሱን እንግዲህ ለማንኛውም በሚቀጥለው ታምናለች አታምንም የሚለውን እንግዲህ በሚቀጥለው ቪዲዮ ምናይ ይሆናል። ለዛሬ ግን እንግዲህ ይህንን ይመስላል በእነዚህ ሰዎች ጉዳይ። እንግዲህ እስኪ የእናንተንም ሀሳብ አስተያየት አስቀምጡልኝ። ይህን ቴክስት እውነት አብርሃም ልኮታል ወይስ ደግሞ ሌላ ሰው ነው የላከበት? ይህ ልጅ እንደዚህ የሚቅበዘበዘው ውሸቱን ነው ወይስ ደግሞ እውነቱን ነው? እስኪ ሀሳብ አስተያየታችሁን ከታች አስቀምጡልኝ። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። የደወል ምልክቱን አብሩት። አዳዲስ ነገሮች ሲከሰቱ ተከታትዬ የማቀርብላችሁ ይሆናል። ቸር ሰንብቱ። ቻው